አርቲስት ሙሉዓለም ጌታነህና ቬሮኒካ አዳነ በልጅቷ ላይ የፈጸሙት በደል። ሰላም እንዴት ናችሁ? ዛሬ ሰሞኑን አንዳንድ ነገሮች እንደዚህ በጭንቅላታችሁ የሚመላለስባችሁ ነገር የለም? ይሄ አረ እንዴት ቻልሽበት፣ አረ እንዴት ቻልክበት የሚያስብል ነገሮች አጋጠሙኝ እና በጣም የገረመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድነው? አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎች ነው፣ እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው፣ ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ። አረ ነውር ነው እንደዚህ አይነት ነገር ይሄ ማይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል፣ እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትከፍታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ፣ እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ አይነት ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጠቡ። በዚህ ጉዳይ ላይ ቬሮኒካም ሆነ አርቲስት ሙሉዓለም ምንም የሰጡት ምላሽ የለም። እንግዲህ ካለም ማሰማችሁ ማቀርብላችሁ ይሆናል።